ለሶስት ዓመታት ስንጠብቅ የነበረው የፋኖ አንድነት ተመስርቷል። ጥር 9 ቀን 2018 ዓመተ ምህረት የፈለግነው ሁሉ ተሳክቷል። እንኳን ደስ አላችሁ፣ እንኳን ደስ አለን። ለፋኖ አባላት፣ የፋኖን ትግል የሚደግፉት አገር ወዳድ ኢትዮጵያውያን በሙሉ እንኳን ደስ አለን፣ እንኳን ደስ አላችሁ። የፋኖ አደረጃጀት ሲጀመር አማራን ክልል ሙሉ በሙሉ ይቆጣጠራል፣ ያስተዳድራል። የአብይ አህመድ ሰራዊትን ጠራርጎ ከክልሉ ያስወጣል። በመቀጠል በምድር ላይ ሲኦል ለሚገኘው የኢትዮጵያ ሕዝብ ከአብይ አህመድ የአጋንንታዊ አገዛዝ የሉሲፈራን የኢሉሚናት የ666 አገዛዝ ነፃ ያወጣል። ኢትዮጵያ ወደ ነበረችበት ማማው በዲፕሎማሲ በኢኮኖሚ የምታንሰራራበት ጊዜ ይመጣል። ሁሉም ነገር ለበጎ ነው። ብዙ ችግሮች ነበሩ፣ ብዙ መከራ ነበረ። የህዝባዊ ኃይል ፋኖ አደረጃጀት ወደ አንድነት መምጣት፣ በማዕከላቸው ልዩነት የማጥበብ፣ በመቀጠል ደግሞ ሾልኮ የገባውን የብአዴን ርዝራሽ የአብይ አህመድ ካድሬን የማጽዳት ስራ በቀላሉ ሊሆን ይችላል ማለት ነው። ከአሁን በኋላ አዲስ አበባም ሆነ መላ ኢትዮጵያ ለአማራ ህዝብ በነፃነት የምንኖርበት እንደ ቀድሞ በፍቅር በሰላም የምንኖርበት ጊዜ ይመጣል። ካሁን በኋላ ሁሉም ነገር አልጋ በአልጋ ይሆናል። ህዝባዊ ማዕበል ለሰነቀር ለውጥ፣ ድል ለተገፋው ህዝብ፣ ሰላምና መረጋጋት ለምየ ኢትዮጵያ።